ሰላም ጤና ይስጥልኝ እንዴት ናችሁ? ዶክተር ዘሪሁን ነኝ። እንኳን ወደ ቻናሌ በሰላም መጣችሁ። እንግዲህ በዚህ ቻናል የተለያየ የጤና መረጃዎች የምናሰራጭበት ስለሆነ እስካሁን ቤተሰብ ያልሆናችሁ ሰዎች ሰብስክራይብ የሚለውን በመጫን ቤተሰብ እንድትሆኑ እጋብዛለሁ። ዛሬም በአዲስ የጤና መረጃ መጥቻለሁ። በተለይ ሰሞኑን በማህበራዊ ሚዲያ በስፋት እየተዘዋወረ የሚገኘው የኤችአይቪ መድኃኒት ግኝት ነው የምንዳስሰው። እንግዲህ ክሪስፐር ጂን ኤዲቲንግ ይባላል። ባለፈው በቲክቶክ ሃይላይት ሰጥቻችኋለሁ። ዛሬ ግን በዝርዝር ምን ይመስላል የሚለውን እናያለን። ከዚህ በፊትም በሁለት የተለያዩ ቪዲዮዎች ከኤችአይቪ የተፈወሱ 5 ሰዎች እንዲሁም ደግሞ እስራኤል ሰራሹ ገሞራ ስለተባለው መድኃኒት በስፋት ከቨር ያረኩኝ እንደሆነ ይታወሳል። እንግዲህ ይህ መድኃኒት ምንድን ነው ልዩነቱ፣ ከነዛ ጋስ በንጽጽር ምን ይመስላል የሚለውን በቀጣይ ቪዲዮ የምሰራላችሁ ሲሆን ዛሬ ግን ክሪስፐር ጂን ኤዲቲንግ ምንድን ነው፣ ከምንስ መጣ፣ ኮንሰፕቱ ምንድን ነው፣ ሕክምናውስ ምን ደረጃ ላይ ነው የሚገኘው የሚለውን ማስገንዘብ እሞክራለሁ። ኤችአይቪ መድኃኒት ተገኘ የተባለ ሲወራ ብዙ ጊዜ ኦቨር አምቢሽየስ እንሆናለን። ያው በጣም የምንፈልገው በጣም የሚያስጨንቅ ነገር ለዘመናት ከ40 ዓመታት በላይ ምንም መድኃኒት ያልተገኘለት ዘላቂ መፍትሄ ያልተገኘለት ጉዳይ እንደመሆኑ መጠን ሁላችንም እንግዲህ ከችግሩ ጋር የሚኖሩ ሰዎችም ሌሎቻችንም ብንሆን አፌክት ስለሚያደርገን በጣም እንጓጓለን። ከጉጉታችን አንጻር ዜናው በጣም ተጋኖ የመወራት ነገር አለው። ነገር ግን እነዚህ ሂደቶች ተስፋ ሰጪ ምርምሮች እንጂ እስካሁን ኤችአይቪን ሙሉ ለሙሉ ከሰውነታችን የሚያስወጣ ወይንም የሚያድን መድኃኒት ገበያ ላይ እንዳልዋለ በዚሁ አጋጣሚ ልጠቁማችሁ እወዳለሁ። ስለ ዛሬው ርዕሳችን ስንገባ እንግዲህ ክሪስፐር ጂን ኤዲቲንግ ኮንሰፕቱ የመጣው ከባክቴሪያዎች ነው። ባክቴሪያዎች እንግዲህ ልክ እንደ ሰው ልጆች በቫይረስ የመጠቃት እድል አላቸው እና ባክቴሪያዎች ደግሞ እንደ ሰዎች አይደሉም፣ በጣም ታታሪዎች ናቸው እና የሚያጠቋቸውን ነገሮች እኛ የምንሰጠውን መድኃኒት ኦቨርከም ለማድረግ ብዙ ጥረት ያደርጋሉ። በዚህ ሂደት እንግዲህ ክሪስፐር ጂን የሚባል ሞለኪውላር መቀስ እንደማለት ሞለኪውላር ሲዘር ይሉታል። እንደ መቀስ አይነት ነገር ቫይረስ የተጠቃው እንግዲህ የቫይረስ ጂን የሆስት ጂን ውስጥ ነው ራሱን ኢንኮርፖሬት የሚያደርገው የሚያስገባው። ይህንን በመጠቀም ነው ራሳቸውን ከቫይረስ ጥቃት የሚከላከሉት ባክቴሪያዎች። ታዲያ የአሜሪካ ሳይንቲስቶች በ2023 ዓ.ም የመጀመሪያውን ሙከራ አድርገው እንግዲህ የመጀመሪያ ሂደቱን በተሳካ ሁኔታ አልፏል። እንግዲህ የመጀመሪያው ሂደት ምንድን ነው? ሴፍቲ ነው ቼክ የሚደረገው። ያ ማለት መድኃኒቱ ሰውነት ላይ ሌላ ጉዳት ያመጣል ወይ የሚለው ብቻ ነው ቼክ የሚደረገው እንጂ የመድኃኒቱ ውጤታማነት ቴስት የሚደረግበት ስቴጅ አይደለም። ከዚህ ቀጥሎ ሌሎች ደረጃዎች አሉት፣ ማለፍ ያለባቸው ብዙ ሂደቶች አሉ። እንግዲህ ገበያ ላይ እስከሚውል ድረስ ጂን ኤዲቲንግ እንግዲህ ከዚህ በፊትም ለተለያዩ ጄኔቲክ ዲስኦርደሮች ሕክምና ላይ ሙከራ ተደርጎ ሰክሰስፉል ሆኗል። ጂንን ኤዲት በማድረግ በጂን በዘረመል ምክንያት የሚመጡ የተለያዩ በሽታዎችን ለማከም ጥቅም ላይ ውሏል። ነገር ግን ኤችአይቪ ለማከም ለመጀመሪያ ጊዜ ሙከራ የተደረገው በ2023 ነው። ይሄ የምርምር ሂደት ገና ጅማሮ ላይ ያለና ብዙ ዓመታት የሚወስድ እንደሆነ ግንዛቤ ውስጥ ማስገባት አለባችሁ። እንግዲህ ይሄ በተለይ ከእስራኤል ሰራሹ ገሞራ ጋር ልዩነቱ የእስራኤል ሰራሹ ገሞራ ሴሎች ኤችአይቪ ኢንፌክትድ የሆኑ ሴሎች ራሳቸውን እንዲያጠፉ በአፖፕቶሲስ በሚባለው ሂደት ራሳቸውን እንዲያጠፉ ሲያደርግ፣ ይሄኛው ግን ጄኔቲክ ማቴሪያሉን ኤችአይቪን የያዘችውን ፓርት ብቻ ቆርጦ በማስወጣት እንደገና ኤዲት በማድረግ እንግዲህ ሴሉን ባለበት ማቆየት ነው። የዚህ በጣም አስቸጋሪው ፓርት እንግዲህ ይሄ መቀስ ሌላ ቦታ ጂኖቹን ሌላ ቦታ የሚቆርጥ ከሆነ ኤችአይቪን በትክክል ታርጌት አድርጎ ያችን ብቻ ለይቶ የማይቆርጥ ከሆነ ጂኖች ላይ የተለያዩ ችግሮች ይፈጥራሉ። እንግዲህ ጂን እንዳጠቃላይ መልእክት የሚይዝ ነው፣ ብዙ ትዕዛዝ የሚይዝ ነው። ፕሮቲኖች እንዲሰሩ የተለያዩ ነገሮች ሰውነታችን ውስጥ እንዲሰሩ ትዕዛዝ የሚያስተላልፍ ነገር በመሆኑ እነዚህ ነገሮች ሲዛቡ የተለያዩ ህመሞች ካንሰርን ጨምሮ ብዙ ችግሮች ሊመጡ ይችላሉ። ስለዚህ ከፍተኛ ጥንቃቄ የሚፈልግና በጣም ሪስክ ያለው የህክምና ሂደት
እንግዲህ ሁላችንም እንደምናውቀው የኤችአይቪን ሕክምና በጣም አስቸጋሪ የሚያደርገው ኤችአይቪ መድኃኒቶች አብዛኞቹን ሴሎች ካጠፉ በኋላ ኤችአይቪ የሰው ልጅ ዲኤንኤ ውስጥ አንዳንድ ቦታዎች ላይ ተደብቆ በመቆየት መድኃኒቱ በሚቋረጥበት ጊዜ እንደገና የማንሰራራትና የመራባት ባህሪ ያለው። ስለዚህ እነዚህ መድኃኒቶች ታርጌት የሚያደርጉት እነዚህ የተደበቁ ሴሎችን ፈልጎ አግኝቶ ቫይረሱን ከዛ ውስጥ ማውጣት ላይ ነው። እንግዲህ የዚህ ቪዲዮ ዋናው ዓላማ እነዚህ የሙከራ ሂደቶች እጅግ በጣም ተስፋ ሰጪ መሆናቸውን፣ ነገር ግን ገና የመጀመሪያ ደረጃ የሙከራ ሂደት ላይ እንዳሉ፣ ዓመታት ሊፈጅ እንደሚችል ግን እጅግ በጣም ተስፋ ያለው ነገር መሆኑን አውቃችሁ ያልተያዛችሁ ሰዎች ራሳችሁን እንድትጠብቁ፣ የተያዛችሁ ሰዎች ደግሞ የጸረ ኤችአይቪ መድኃኒታችሁን እየወሰዳችሁ በተስፋ እንድትጠብቁ ለማሳሰብ እወዳለሁ። አዲስ መረጃ የሚኖር ከሆነ እየተከታተልኩ እንደማሳወቃችሁ ቃል ገባላችኋለሁ። ነገር ግን የተለያዩ አጨብረባሪዎች እንግዲህ ገሞራ በተለይ ከውጭ ሀገር እናስመጣላችሁ እያሉ ብዙ ገንዘብ እየተቀበሉ እንደሆነ የተለያዩ መረጃዎች ደርሰውኛል። ከነዚህ አይነት አጨብርባሪዎች እንድትጠበቁ፣ ምንም ገበያ ላይ የዋለ የተረጋገጠ የኤችአይቪ መድኃኒት እንደሌለ በዚሁ አጋጣሚ እንድታውቁ እፈልጋለሁ። ታዲያ እንደተለመደው ይህንን ቪዲዮ ላይክና ሼር ማድረግ እንዳትረሱ። ደስ ያላችሁን የሚያበረታታ ነገር ጥያቄም ካላችሁ ኮመንት ሴክሽን ላይ አስፍሩልኝ፣ ምላሽ የምሰጥ ይሆናል። እኔም በግል ለማነጋገር የምትፈልጉ ቴሌግራም ላይ ታገኙኛላችሁ። ዩዘር ኔሜን እዚህ ጋር አስቀምጬላችኋለሁ። ከዚህ በተረፈ እንግዲህ በሌላ መረጃ እስከምንገናኝ ድረስ ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ሰብስክራይብ ያላደርጋችሁ ሰብስክራይብ